የሆነች ትንሽ ነገር ከተቀመጠች ጠላት ከውስጥ ይረበሻል። መጀመሪያ ቃለ ወንጌል፣ ከዛ በኋላ ያደፈጠውን እና አስሮ ገድና ድል ላይ ጥላ የሆነውን ጠላት የግድ መቃወም አለብን። ከኔ ውስጥ ውጣ ማለት አለብን። ከባህሬ ተነቅለህ ውጣ። የጠብ መንፈስ፣ የነገር መንፈስ፣ የብስጭት መንፈስ፣ የጭንቀት መንፈስ ከኔ ውጣ ማለት አለብን። የተስፋውን ቃል በባህሪያችን ስናኖር ጸረ ተስፋ የሆነው ደግሞ ከውስጣችን ይነቀላል ማለት ነው። የእናት አባት ስንት ዓመት ነው ላይ ካለ? ልጅነቷ ሙሉ ነው። ስትማር አብረን የተማርከው? አብሬን ያደግኩት አብሬ አሳድጌያለሁ። አሳድገሃል? በክፋት አሳስሬ ህይወቷን እንዳትኖር ነው። ህይወቷን ባሏን ገደልኩት። ለምን ገደልኩት? አንከራትቼ ለመኪና ሰጠሁት። ለመኪና? አዎ፣ ለአደጋ ሰጠሁት። ባሏን? አዎ፣ የልጅነት ባሏ ነው። የልጅነት ባሏ ነው። ሰይጣንና አጋንንት ነገር አጋንንት ነኝ። አላውቅም። አጋንንት ነኝ። ስንት ዓመት ነው ለዋላ ቃል? ልጅነቷን ነው። ከእናት ነው የመጣ? ከአባት? ከእናት ከአባት ነው። ከአያት ከቅድመ አያት ነው። እናት አባቴ ነው የምትለኝ። ትጎዘጉዛለች፣ ሳታውቀኝ ትቅማለች። ትጎዘጉዝ ነበረ? አዎ፣ አላውቅም። አስጎዘጉዛታለሁ፣ አስቅማታለሁ። እንደ ፍየል ነው ማስቀማት። እንደ ፍየል። ትውልዳችን በዚህ በምስራቅ አቅጣጫ የጫቱን ዓለም እንደ ስራ መክፈቻ፣ እንደገና እንደ አይን መክፈቻ፣ እንደ ድል መክፈቻ እያደረገው የበለጠ ገኖ የሚገኘው አሁን እዚህ አዲስ አበባ ውስጥ በጣም ተአምር ነው የቃሚው አበዛዝ። አዲሱ ትውልድ በሙሉ በአረንጓዴ ቅጠልና በዚህ በሽሻ ጋንጃና እንደውም ወደ ትልቁ ማሪዋና ደርሶ እብደትን እና ሞትን እያፋጠነ ነው ያለው። እብደትና ሞትን እያሻሻለ ነው ያለው። ይሄ ምንድነው ታሪካዊ ጉዞው ታዲያ? ጸሎት ካልጸለዩ፣ ካልሰገዱ፣ ካላመለኩ አባቶችና እናቶች መገኘቱ ያመጣው መከራ ነው። በ60ው ዘመን የነበረው የሰው ተፈጥሮና ጉልበት ወደ አረማዊነት እስኪቀየር ድረስ ቤተሰቦቻችን ስለ እግዚአብሔር ጉዳይ ዝም ብለዋል። በክህደቱ ዓለም የክህደት እንጀራ የበሉ በሙሉ የወለዳቸው ልጆች አሳርን የሚያመጣ ትውልድ ተክተዋል። በልተዘጋጅ ቧጥናው ተከሰውነቱ አለ። እንግዲህ እንደዚህ ነው ቤተሰብ የሚያወርሰው። እንዲህ አይነት ዛር ነው። እግዚአብሔር የለም ያለው ትውልድ ዛር ይዞት ነው የለም ያለው። ተምሬያለሁ ያለው ትውልድ ከአጥፊው መንፈስ ጋር ነው የተማረው። ነቃሁ ያለው ትውልድ በርዕዮተ ዓለም ውስጥ መርዘኛ የሆነ መንፈስን ይዞ ነው በባህሪ ውስጥ የኖረው። ከሰውነት ውጣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ ቅዱስ ገብርኤል ስም፣ ሲኦል ታስረናል። ቶሎ ሰባት ጮህ ነው። በደንብ አንሰማ። ጆሮአችን ብዙ ጊዜ ያመልጠናል። አስተውለን አንሄድ። የእምነት ዋጋ ምን ያህል ታላቅ እንደሆነ አንረዳ። አንደበቶቻችን መልካም ነገርን ለመያዝ አይጓጉ። ተነስ። ማነው ስምሽ? ዮርዳኖስ። ስምሽማ እኮ ደህና ነው፣ ግን ምን ዋጋ ነው? አባ አስልሞኝ ነበር ረጅም ዓመት። በቃ መንከራተት ነው። አዎ አባ ደከመኝ፣ ራሴን አጥፊ ነው የሚለኝ። ከሀርጌሳ ነው የመጣሁት። ከሶማሌላንድ ከሀርጌሳ ነው የመጣሁት። ሀርጌሳ? አዎ። ይገርማል። ፕሮግራሙን አይተሽ ነው የመጣሽው? ወይ ለደጃው ቀይና ፈውስ ቀኝ ጫት ምናምን ቅም ነበር አለ። ያስቅመኛል፣ በጣም ያስቅመኛል። አንድ አይበቃኝም አባ። ዝም ብሎ መቃም ነው። ሰው እስኪታዘበኝ ነው የምቀመው።
አላውቀውም። ባለቤትሽ እንዴት ሆነ ሞተ? አላውቅም። ድንገት ነው በመኪና አደጋ ወጥቶ የቀረው። የልጅነት ባሌ አንድ ልጅ ወልጄለታለሁ። እሱ ከሞተ በኋላ ወደ ክርስትና ተመለስኩ። የግንቦት ልደታ ቀን ነው ንስሐ ገባሁ። የመቼው? አሁን የዛሬ 11 ዓመት። ከዛ ወደ እምነቴ ተመለስኩ። ከዛ በኋላ መኪና አደጋ ደረሰብኝ። ብዙ ስቃይ ነው። ከዛ በኋላ ባለቤትሽም አንቺም? አዎ፣ እኔ ከሞት ተረፍኩ። በተአምር ሰማዕቷ ታደገችኝ። አብራችሁ ነበራችሁ? አይደለም፣ እሱ 13 ዓመት ሆኖ 14 ዓመት። እሱ በመኪና አደጋ ነው የሞተው። አንድ አይነት አሟሟት፣ አንድ አይነት ችግር የሚያስይዙ የአጋንንት ጠባዎች አሉ። አሁን ባሏ በመኪና አደጋ፣ እሷ እንደገና ደግሞ አንቺም በመኪና አደጋ። በታምር ተረፍኩኝ። በእመቤቴ ታምር፣ በኪዳነ ምሕረት ታምር ተረፍኩ። አትሞታለች ተብዬ ስጠበቅ ይሄ ሁሉ ወልቆ 3 ቦታ የተሰንጥቆ ይሄ ራሱ እዚህ ድረስ ተከፍቷል። በታምር ቆምኩኝ። የእመቤቴ ታምር፣ የሰማዕቷ የድንግል ማርያም ታምር ነው። ቆምኩኝ። በታምር ነው ቆምኩኝ። ያለኝ ንብረትም አለቀ። ንብረት ብዙ ንብረት ነበረኝ፣ ተበተነ። በቃ እጅግሬ ብቻ ነው። እኔ ብቻ ድኜ በታምር ልቁም ነው ያልኩት። ቤተሰቦች የሚያው ትተዋል። ባዕድ አምልኮ ያደርጉ ነበር። አሁን ትተዋል። እናትሽ አባትሽ አመልካሉ? አባቴ ሞቷል። እናቶቼ ነበሩ፣ ትተዋል። እናቴ ላቆርባት ስል ነው እኔ የተገለበኩት። ራሱ 15 ቀን ከዚያ ዛሬ 15 ቀን አቆርብሻለሁ ብዬ እንትን እንዳልኩኝ እኔ የተገለበጥኩ ወጥቼ መኪና አደጋ ነጋዴ ነበርኩ። አንድ አይነት ችግር የሚመጣው እንዲህ ነው እንግዲህ። ይሄ ይጋርዳል ማለት ነው። መጋረድ ባህሪው ነው። ሹፌሩን ሄዶ ይጋርዳል። ጸልየህ ካልወጣ ግርዶሽ አለ። አመስግነህ አምልኮት አድርገህ ካልሄድ መንገዱ ራሱ መከራ ነው። በቤተሰብ ውስጥ አንድ አይነት ችግር የሚፈጥር በእንቅፋት የሚሞቱ አሉ፣ በትንታ የሚሞቱ አሉ። ይሄ ሞት እኮ በዘራችን የታወቀ ነው ብለው ደግሞ ይመሰክሩለታል። ወጥተው የሚቀሩ ወጥቶ መቅረት እኮ የዘራችን ነው፣ ከሌም እኮ እንደዚህ ነው የተደረገው እያል መጥፋትን ከዘር ጋር የሚያያይዝ መንፈስ ይከታተላል። ሂሳቡና ስትራቴጂው በአንድ አይነት ግብ ውስጥ ነው። ከሌ እኮ ተሰቅሎ ነው የሞተው፣ ደግሞ እንደገና አባቱም እኮ ተሰቅሎ ነው የሞተው ይባላል። እረ የለም በፊት የነበረው አጎቱም ተሰቅሎ ነው የሞተው። እንደዚህ እያል በዛሩ አሰራር ውስጥ ወይም በዚያ አጥፊው መንፈስ አሰራር ውስጥ አሟሟታቸው